ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ። መልካም በዓል ይሁንላችሁ ውዶቼ። መልካም በዓል ያድርግላችሁ። ደግሞ የመደብ ቅመሞች ምን ሰራችሁ? እኔ የመንዞር ቅጠላ ጠምቄያለሁ፣ እንጀራ ብኩቻለሁ። እንግዲህ ምስርም ልሰራ እችላለሁ፣ አይታወቅም። እንዴት ናችሁ? ደህና ናችሁ? ለማንኛውም 3 ቀን ሙሉ ቪዲዮ ሰራለሁ እደልታለሁ። የኔ ነገር እኮ ለነገሩ እኔ ዩቲዩብ ዕጣ ፈንታዬ እንዳልሆነ አውቄ ቁርጤን አውቄ የተቀመጥኩ ሰው ነኝ። ግን ለመለፍለፍ አንዳንዴ ደግሞ ያው ብቅ እላለሁ እንጂ ዕጣ ፈንታዬ ወይም እንጀራዬ አይደለም። እኔ መጀመሪያውም ነግሮኛል እላችኋለሁኝ። ለማንኛውም እኔ በሰየው ሁኔታ አዝኜ ነበረ። መጀመሪያ ላይ እንቅልፋችሁን አታችሁ 50 ሺህ ሰው ከዛ በላይ ሲከታተል በነበረ ሰዓት ስለ እህታችን ስለ ሀና ሌሎችም በጣም ሚስኪኖች እንደው ያልታወቀ ከሚስኪን ቤተሰብ የተፈጠሩ በጣም ሚስኪን ቤተሰቦች ልጆች ሴት ልጆች እዛ ወልደው ታመው የመን በረሃ ላይ ይገኛሉ። ስለነዛ ድምፅ ሆነ ተብሎ እኔ ያልገባኝ ነገር በጣም ግራ የገባኝ ነገር ከሰማው ቀን ጀምሮ የዱባይ ሕግ እንደዚህ አይነት ነው ወይ እስክል ድረስ በእውነት ምንም ቢሆን አገርን የሚመስል ነገር የለም። አገርን የመሰለ ያው ድህነታችን ያስጠላል፣ መገፋፋታችን ያስጠላል እንጂ አገርን የመሰለ ነገር የለም። የሰው ሀገር የሰው ነው። በእውነት ነው የምላችሁ። እኔ እንጃ ሁለተኛ ሀገር ምናምን እኔ እንደዛ አይሰማኝም። ለምን ብትሉ እኔ ትልቅ ዋጋ ነው እየከፈልኩ እየኖርኩ ያለሁት። ለምን ተመልሶ የማይመጣው እርሜን እያቃጠልኩ ጉልበቴን ውጭ ላይ እኮ የሚሰሩ እረፍት እያደረጉ እኛ በቃ ትልቅ ዋጋ ከፍለን እየሰራን ስለሆነ እንደ ውለታ ልቆጥር አልችልም። ሲደረግልኝ ነው እንደ ውለታ የምቆጥረው እኔ ዋጋ ከፍዬ እስከኖርኩ ድረስ ማለት ነው። ስለዚህ ሁለተኛ ሀገሬ ምናምን እያላችሁ የምትሽለጠለጡ እኔ እናቴ ሁለተኛም አንደኛም እስትንፋሴም ሀገሬ ኢትዮጵያ በቃ አለቀ። ዞሮ ለማንኛውም ልላችሁ ነው ሰያው ድምፅ ሆንክ ተብሎ እንግዲህ ከሳውዲ ሄዶ ኢትዮጵያ ታስሮ ከኢትዮጵያ ወደዚህ መጥቶ 6 ወር ነው ዱባይ የተቀመጠው። በዛ መሀል ነው እንግዲህ በ5 ቀን ውስጥ የአቡዳቢ እንትን ና ብሎ ጠርቶኝ 5 ቀን ነው የሰጠኝ። ከ5 ቀን ውጭ በቃ ወደ ሀገርህ ተብያለሁ ሲል ሁላችንም አዝነናል። አንዳንድ መጥፎ ልብ ያላቸው ሰዎች በስተቀር ሁላችንም አዝነናል። ለምን ይሄ ልጅ እንደ ማንኛውም ሰርቶ የሚኖር ልጅ ነው። ከሳውዲ ተባሮ እንደገና ኢትዮጵያ ታስሮ እዚህ መጥቶ ገና አልተቋቋመም። ገና ራሱን እንትን አላለም። በእውነት ደግሞ ንግግሩ ገለፍተኛ ነው የሆነ እንትን እንጂ መጥፎነትን ያላየሁበትም። ስንት ባለጌ መንግስትን የተሳደቡ ከፍ ዝቅ አድርገው ብሔርን የተሳደቡ ኢትዮጵያ ላይ አዲስ አበባ ላይ ተቀምጠው ዛሬውኑ ከዛ ጥፋታቸው እኮ አልተማሩም። እዛው ቁጭ ብለዋል። እነሱ ምን ተደረጉ? ምን ሆኑ? ስለዚህ ሰያው ደግሞ ስደተኛ ነው። አገር ለቀህ ውጣ ሲባል ኢትዮጵያ ሲገባ ይታሰራል። ይሄ ደላሎች ምን ያህል ቅርንጫፋቸው እንደሰፋ ምን ያህል አስጊ እንደሆኑ ማሳያ ነው። ከደላላ በቀር አሁን ይህን ልጅ መታሰር አለበት። ብሔር አልተሳደበ፣ እምነት አልተሳደበ። ያ ሁሉ ደስታና ያ ሁሉ እንትን ለምን ደላሎች ምን ያህል አስጊ ደረጃ እንደደረሱ ማወቅ አለባችሁ። በእውነት ነው የምላችሁ። የከፈላችሁትን ኢትዮጵያ ኑሮ ሳይሆን የከፈላችሁትን ዋጋ ከፍላችሁ በህጋዊ ለመምጣት ሞክሩ እላለሁኝ። ሌላው አዲስ አበባ ሲጠበቅ አውሮፓ የገባ ወንድማችን እንኳን ደስ ያለው። እኔ ደስ ብሎኛል፣ ኮርቻለሁ። በጣም ነው ደስ ያለኝ። በእውነት መልካሙን ሁሉ ይግጠመው። ትናንት ደግሞ ቪዲዮ ሰርቷል። እኔ ወንጀለኛ አይደለሁም፣ ኢትዮጵያን ብገባ ምንም ማለት አይደለም። የሰው ገድዬ አልወጣሁም ብሏል። ስለዚህ ሰው ገድሎ አልወጣም። አገሩን ቢሄድ ምንም የሚደረግ ነገር ምንም የሚፈጠር ነገር የለም። መንግስት ሊጠይቀው ይችል ይሆናል። ለምን ምንም ግን ያጠፋው ጥፋት የለም። ያን ያህል ብዙም አትደሰቱ ልላችሁ ፈልጌ ነው። ለእህቱ ለዚች ለሚስኪን ልጇን ጥላ ህይወቴን አስተካክላለሁ ብላ የመን በረሃ ላይ
አንዴ ሙታለች፣ አንዴ በህይወት አለች እያለች ለምትሰቃየው እህቶቹ ነው ድምጽ የሆነው። አንድ ሀና ብቻ አይደለችም፣ ብዙ ሀናዎች አሉ። ለነዛ ድምጽ ስለሆነ ከዱባይ ሀገር ውጣ ተብሎ ወጥቷል። እንኳን ወጣ። አረብ ሀገር 20 ዓመት 30 ዓመት ብሰሩም ለውጥ የለም፣ ትምህርት የለም፣ ምን የለ። እንደውም የምናውቀውን ያደነቁሩናል።